በእኛ ዘንድ የሆነ ሰው ለየት ያለ ትምህርትን ቢያስተምር አንተም በልዩነት ተቀጠር እኛም እንደዚህ እንቀጠራለን አንልም። ይልቁንም ያ ሰው በምን ይመዘናል? በቤተ ክርስቲያን ትምህርት። ኦኬ ቀጥሎ ያለውን እንስማ። ድንግል ማርያም ድቀተ ባህሪ ያለባት ማለት አሁንም ለኔ የገማ ትምህርት ነው። ይሄንን ብየዋለሁ። አሁንም ይኸው ፊት ለፊት እያልኩት ነው። ድንግል ማርያም ድቀተ ባህሪ ያለባት ማለት የገማ ትምህርት ነው። ለምን ቤተክርስቲያናችን እንደዚህ አይነት ትምህርት አታስተምርም? ቅድም አንተ ያልከው እመቤታችን ድቀተ ባህሪ ያለባት ቢሉ ኦኬ እሱ እሺ ይሁን አንድ ነገር ነው አልክ። ጭራሽ እነዚህ ወራዶች አልክ ኢየሱስ ራሱ የኢየሱስ ሥጋ ራሱ መታደስ አለበት ብሎ ያስተምራሉ አልክ። አንደኛ በዚህ አግረ መንገድ የሚነግር ነገር ለአንደበት ለከቲን ወደ ወራዶችና አትበል መታወራው አላልኩ አላልኩ ችግር የለም። ሰውንም አልጠቀስኩም። በነገራችን ሰውን ማጠቅስም ያው አውጣታ ቤት ማለት ደግሞ ከባድ ነው። በነገራችን ቴሌግራም አይደለም ኢየሱስ የሞተው ወይም ደግሞ ሰው ሆኖ የመጣው ለቅድስት ድንግልም ጭምር ነው። ጌታ የሞተው ለእርሷም ጭምር ነው። ሰው የሆነው ጌታ ለድንግል ማርያም ጭምር ነው። የስአው እንዴት ያለን እንደሆነ እመቤታችን ኃጢአትን አልሰራችም አለ እንጂ የኃጢአትን ስጋ ወይም ያንን የወደቀውን ስጋ አልያዘችም ማለት ነው። የወደቀውን ስጋ ድንግል ማርያም ይዘዋለች። ስለዚህ እንደ ማንኛውም ሰው መታደስ አለባት። ኦኬ ዳግም እንደ አዲስ መፈጠር አለባት ነው። ያንን የወደቀውን ስጋ በመያዟ ከዛ አንፃር ፈውስ ያስፈልጋታል፣ መድኃኒት ያስፈልጋታል። ኢየሱስ ራሱ በስጋው አልክ ወይም የጌታችን ስጋ ራሱ መታደስ አለበት ብሎ ያስተምራሉ። የእመቤታችንን ቢሉ አንድ ነገር ነው አልክ። አንዴ የነሳው ስጋ ድቀተ ባህሪ ያለበት ነው ካልክ ታዲያ መታደስ አያስፈልገውም እያልክ ነው? ወይስ በድቀተ ባህሪ ስጋ ነው እየዳልከው? ድንግል ማርያም ድቀተ ባህሪ ያለባት ማለት የገማ ትምህርት ነው። ኦኬ ይህንን ቪዲዮ የምሰራበት ምክንያት መግቢያው ላይ ወንድማችን ለተናገረው ማስታወሻ ቪዲዮዎችን ለመስራት ስለፈለኩ ነው። ማስታወሻ ምን እንዳሳለፉ ማለት ነው። አንድ ሰው ተነስቶ አንተ በመንገድ እኔ በመንገዴ አይልም። እኛ ጋር በቤተ ክርስቲያን ይመዘናል። አንተ በመንገድ ሄደ የለህ አቂ ታላቁ በመንገዱ ሄዶ የለም። መሃላችሁ ላይ ያስማማ ትምህርት አለ። የቤተ ክርስቲያን ትምህርት ይመዝነዋል አልክ አይደል? ያንተ ትምህርት በቤተ ክርስቲያን ተመዝኖ አልፏል። የታላቁ ትምህርት ያንተን የገማ ነው ያለው ጸድቋል ወይስ ወደቀ? የቱ ጋ ነው መፍትሄ የተገኘለት? አንተም ክሌም የምታረገው ይሄ ቤተ ክርስቲያን ትምህርት ነው የአባቶች ትምህርት ነው ብለህ ነው። ያኛው ወንድምህም ክሌም የሚያደርገው ይሄ ቤተ ክርስቲያን እንደውም ያለው የቤተ ክርስቲያናችን ትምህርት አይደለም፣ ማርያም ጥንተ አብሶ አለባት የሚለው ኦር የወደቀውን ስጋ ይዛለች የሚለው የቤተ ክርስቲያናችን ትምህርት አይደለም ነው። አንተም ደግሞ እያልክ ያለው የቤተ ክርስቲያናችን ትምህርት ነው፣ የወደቀውን ስጋ ይዛለች፣ ስለዚህ መታደስ አለባት፣ በጌታዋ መዳን አለባት፣ ዳግም መሰራት አለባት፣ መዳን አለባት የሚለውን ነገር ደግሞ ክሌም የምታደርገው የቤተ ክርስቲያን ትምህርት ነው ብለን ነው። ቤተ ክርስቲያን ምን አለቻችሁ? ምን አለቻችሁ? አንተስ በመንገድ አይደለም ወይ ይሄን ሁሉ ዓመት የዘለቀው? እሱስ በመንገዱ አይደለም ወይ የዘለቀው? ሁለታችሁን ጠርተው የቱ ጋ ነው የቤተ ክርስቲያን ትምህርት ይሄ ነው ብሎ ወይ አንተን አጽድቀው እሱን ያወገዙበት ወይ እሱን አጽድቀው አንተን ያወገዙበት ማለት ነው። የት አለ? ለእናንተ ትላንት ብየዋለው፣ ስኬፕ ጎት አፖሎጂቲክስ ማለት ነው የሚሰራው። ሉትራኑን በሪፎርምዱ መዳኘት ነው ለእናንተ ራይት። አንግሊካኑን በፕሬስቢቴሪያኑ ምናምን መዳኘት ነው ለእናንተ አፖሎጂቲክስ። የቱ ጋ ነው ቤተክርስቲያን የዳኘቻችሁ? በዚህኛው ላይ ኢቨን በዚችኛዋ ቤተክርስቲያን እንደው ምላሽ ተሰጣ ቢባል እንኳን ከአርመን ጋር ነው የምናገናኛችሁ፣ ከግብፅ ጋር ነው የምናገናኛችሁ። ከዛ አሃት አብያተ ክርስቲያናት አንድ ነን የምትሉት ይፈራርሳል ማለት ነው። አንድ አይደለም። አትሊስት ከግብፅ ጋር ራሱ አትስማሙም በዚህ ትምህርት። ይሄ አገር ወለድ እዚሁ ሊቃውንቱ በእጅ ብልጫ በብዛትና ባነሰ ተብሎ የሚወራለት ዶክትሪን እንደሆነ እናውቃለን። መቼም ሁለታችሁን ጠርቶ እንደማያስማሙ እናውቃለን። ነገረ ድነት ነው ይሄኛው፣ ከኃጢአት ጋር የተያያዘ ነው። መታደስ አለባት የሚለው ኦኬ ዶግማ ነው ማለት ነው። ለዚህ ነው ትላንት በሰራሁት ቪዲዮ በዶግማ ዱላ ነው እየተደባደባቸው ያላችሁት። ለእናንተ አቅም የሚሆነው ፕሮቴስታንት ውስጥ ያለ የሆነ ድክመት ብላችሁ የምታስቡት ነገር ነው። ኦኬ
ለዛውም ካቴጎሪካል የሆነ ስህተት ከጅምሩ እየሰራችሁ ማለት ነው። እናንተ የምትዳኙት ከግብፅ አንጻር ነው። እናንተ የምትዳኙት ከኤርትራ አንጻር ነው። እናንተ የምትዳኙት ከህንዷ አንጻር ነው፣ ከአርመን አንጻር ነው። ኦኬ እኛስ ሪፎርምዱ በሪፎርምድ ላይን ውስጥ ሆኖ ነው ሊወራ የሚችለው። ከዛ ኤርሊ ቸርችን ቼክ እናደርጋለን፣ መጽሐፍ ቅዱስን ይዘን እናወራለን። ከጥንቱ ክርስትና ጋር እንዴት ይስማማል የሚለውን ታየዋለ እንጂ እኔን ከፔንቴኮስታሉ ጋር ይሄ ነው የእናንተ ፖለቲክስ የነበረው ፎር ላስት 4 years ስኬት ተብሎም እየተነገረላቸው ያለው ይሄ ነው። እንሰብስበው። የገማውን ትምህርትን ትተኸዋልን? ቤተ ክርስቲያን የትኛውን ነው ትክክለኛ ያለችው? የታላቁ ነው ያንተ ነው? የትላንትናው ቪዲዮ ላይ ደግሞ ኦልሬዲ ከቀሲስ ዲበኩሉ ጋር የነበረ እሱስ በገዛ መንገዳችሁ አይደለም ወይ የቀጠላችሁት? በመስቀሉ መርገም ሁሉ ለሙስሊሙ ለኤቲስቱም ለፍጥረት ለተባለ ሁሉ አይሁድን ጨምሮ በክርስቶስ ኢየሱስ በአምኑም ተወግዷል የሚለውን ቀሲስ በመንገዱ አልሄደም ወይ? አንተስ በመንገድ አልሄድክም ወይ? ስለዚህ እኛ ላይ በመለጠፍ ነው መሸብለል የፈለጋችሁት። ይቀጥላል። ስለ ጽሁፎችን የምለቅበት መጽሐፍቶችን ሼር የማደርግበት የቴሌግራም ቻናል አለኝ። አማን ሻሎም 101 ማለት ነው 101። እዛ ላይ ገብታችሁ ጆይን ማድረግ ትችላላችሁ። ሌሎች ቪዲዮዎች ላይ እንቀጥላለን። ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። በጣም እንቅስቃሴ ያለበት ቪዲዮዎች ላይ ሰሞኑን እየለቀኩ ባለሁት ላይ ፕሊስ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ተከታተሉ ማለት ነው። ጸጋና ሰላም ይብዛላችሁ።